ዘጋ። አረ በጣም ክፉ ሰው ነሽ። ሰላም ሰላም፣ እንዴት ናችሁ? እንቆቅልሾች ነን። ዛሬም በሌላ ታሪክ ተመልሰናል ይላል። ዛሬው እንግዲህ እስቲ መስመር ላይ ያለ ወንድማችን ሄሎ፣ ሰላም እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እስቲ ታሪኩን ንገረን ባጭሩ አጠር አድርገህ። የዛሬ 3 ወይ 4 ሳምንት በፊት ነበረ። እሺ። እና ትንሽ በስልክ አውርተን እሺ፣ ጥሩ ቫይብ ነገር ነበረንና እሺ። የተገናኛችሁት በምንድን ነው ማለት? መጀመሪያ በቲንደር ነው የተገናኘነው። ኦኬ። ቲንደር ብዙ ሰው ያገናኘ ነው። እሺ፣ እሺ። ከዛ በሱ ተገናኝ ትንሽ አወራን በስልክ። ኦኬ። ከዛሬ አይ ቲንክ 3 ሳምንት በፊት ይመስለኛል ልንገናኝ ተቀጣጠረንና ተገናኘን። ኦኬ። ከዛ በኋላ ግን ያው እሷም እኔን ማዋራት አቆመች። ግን እኔ ያው ሰከንዴት ፈልጌ ነበር፣ እንድንቀጥል ፈልጌ ነበር። ኦኬ። ስለዚህ እሷን እንድናወራለን ነው የምትፈልገው ማለት ነው? አዎ በጣም ደስ ይለኛል። ኦኬ። ሶ ምንም እንትን ያለ ይመስልሃል? አንተ የምትገምተው ነገር አለ? ለምን ይመስልሃል ያልተሳካው ሰከንዴት? እኔ ምንም አልመሰለኝም በሰዓቱ። በጣም ደስ የሚል ጊዜ ነበር ስንገናኝም ስናወራም። ኦኬ። ያው እሷ ግን የሆነ ያየችው ነገር ይኖር አይኖር አላውቅም። ኦኬ። እስቲ ቼክ እናርጋ፣ እናስገባት ስልክ ላይ። ያ በጣም ደስ ይላል። እሺ፣ ሚውት አድርገህ ትጠብቀናለህ። እሺ። ሰላም። እንግዲህ አሁን ቅድም እምቢ ብሎን ነበረ ስልክ፣ ድጋሚ ልንሞክርላት ነው። ድጋሚ አሁን ደውላልናለች። እኛ አላነሳልናትም። መልሰን ስንደውል ታነሳለች ብለን ተስፋ እያደረግን ነው። እሺ፣ እንቀጥል። ነገረው ሚውት አድርገዋል። ማን? ሚውት አድርገዋል። አባት እያወራ እንዲህ ይለናል። ሄሎ። አቤት። ቤዛ። ሄሎ። አይሰማም? ይሰማል። አቤት። ቤዛ ነሽ? አዎ። ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር የምንደውልልሽ። እሺ። እንትን የምንሰራው ኮንቴንት ምን መሰለሽ፣ ሰዎች ዴት ከወጡ በኋላ የመጀመሪያ ዴት ካደረጉ በኋላ ጥሩ ነው ብለው ያስባሉ። እነሱ አሪፍ ሄዷል ይሄ ዴት፣ ሌላ ጊዜ አገኛታለሁ ብለው ወይ አገኘዋለሁ ብለው ለማግኘት ሲሞክሩ ሳይሳካላቸው ሲቀር እኛን ኮንታክት ያደርጉንና እኛ ለምን ሊያገኛቸው እንዳልቻለ ወይም ለምን ጎስት እንደተደረጉ ቼክ እናደርግላቸዋለን ደውለን። ስለዚህ አንቺን እስቲ ቼክ አድርጓት ትችልሽ ተብለን ነበረች ተልከን ነው። እሺ ባል ሰው ታስታውሻለሽ? አዎ። ከዚህ በፊት ዴት ወጣችሁ ነበረ? አዎ። ዴት ወተን ነበረ። አሪፍ ሄዷል ብዬ እኔ ያስባለሁ። ለምን እንደሆነ ግን በማላውቀው ሁኔታ ከዛ በኋላ ላገኛት ስሞክር ማግኘት አልቻልኩም እያለን ነው። እና ለምንድን ነበረ መጀመሪያ እንዴት ነበር ዴቱ ላንቺ? ምንም አይልም ነበረ ማለት በደንብ ኢላቦሬት አድርጊልን። ምንም አይልም። ግን እሱ ፈቃደኛ ሆኖ ነው እየተቀመጠ ያለው። በሚገባ ራሱ ነው ጠይቆልን ያለ ነው። እሺ፣ እንደዛ ሆነ። እሺ፣ ለኔ መጥፎ ነበር። እሺ፣ ለምንድን ነው መጥፎ የሆነው? ምክንያቱም የት እንደተገናኘን ነው የተገናኘነው ቲንደር ላይ ነበረ። እሺ። እና በቃ ብዙ የነገረኝና እዛ ላይ እንትን ያለው ነገርና በአካል ያየሁት ነገር የተለያየ ነበር። ምን ተለየብሽ? እስኪ ንገሪኝ ትንሽ። በቃ እንትን ለዛ ቲንደር ላይም ከዛ በኋላ ቴሌግራም ላይም ስናወራ የሚልክልኝ የነበረው ፎቶ ምናምን የነበረው መልኩና በአካል ታገኘው ያለው መልክ አንድ አይነት አይደለም። ኢቭን እንትን የተገናኘነው ካፌ ነበርና እሱ ቀድሞኝ ደርሶ የሱ ውጪ ተቀምጦ ነበርና እኔ አልፌው ነው እሱ ጠፍቶኝ ነው የመለከ ይሄን ያለ ማለት ነው።
ይሄን ያለ የተለየ ላይክ የራሱ ሌላ ሰው ፎቶ ነው ፖስት ያደረገው ነው ወይስ እንዴት ነው? ነው እኔ ለታፍቶ አይደለም ግን ፎቶን አንደኛ በጣም ኤዲት አድርጎት እሱ በአካል ጥቁር ነው ግን ፎቶ ላይ ቀይ ነው። ግስላው እንደ ግስላ ፎቶ ላይ ቀይ ነው አልሽን። ቆይ ይቅርታ ትንሽ እየታገሽን አውሪን እሺ። እኛ መሀል ላይ ልንቀልድ እንችላለን። እሺ ሶ ፎቶን ኤዲት አድርጎት ነበረ ቀይ መስሎሽ ነበር? ከዛ በኋላ ደግሞ እንትን የነበረው ፎቶስ ላይ በቃ ጸጉሩ ይሄ ጥቅጥቅ ያለ በቃ የሆነ አሪፍ ጸጉሩ ምናምን ነበር የነበረው። ኦኬ እዛ በቃ ሳገኘው በቃ 4 ፍሬ ጸጉር ናት ያለችው ሞክላላ። አይ እኔ ለዚህ ምን እንደምን አላውቅም። 4 ፍሬ ጸጉር ቢሊጮ ጋር ነው እንዴ አንቺ? ምን ያው በለው ቢሊጮ በለው እና ኦኬ ሶ እሺ ከመልኩ ውጪ ግን ሌላ ነገር ጥሩ ነበር። ሶ መልክ ብቻ አይደለም ሰው ዴት እንድታረጊ የሚያደርግሽ አይደል? ያው መልክ ብቻ ሳይሆን ደግሞ እንትን በመጀመሪያ ሳንገናኝ በፊት ስናወራ በፊት በቃ በጣም እንትን ይለኝ ነበረ። አሁን ጫካ ኮፊ ጋር የሆነ ቀን ጫካ ኮፊ ጋር ፓርኪንግ እየፈለኩ ነው ምናምን ብሎ ስልክ ዘግቶብኝ ያውቃል። እንትን እየነዳው ስለሆነ እያወራሁሽ ያለው ትራፊክ አየኝ ምናምን ብሎ ስልክ ይዘጋብኛል ምናምን። ከዛ ልክ የተገናኘን ቀን እንደዚህ ጫፍን ሰላም ተባብለን ቁጭ እንዳልኩኝ ተፈራችሁ ግን ታክሲ በጣም አስቸጋሪ ነው ምናምን አለኝ። እንዴ በታክሲ ነው እንዴ መጣው? በጣም ብዙ ታክሲ ነው ምናምን አለ። ቆይ ከመገናኘታችሁ በፊት ነበር ይሄ እንደዚህ መኪና ምናምን የሚልሽ? ከመታየታችሁ በፊት? ከመገናኘታችን በፊት በስልክ ስናወራ ኦኬ በቃ መኪና ፓርኪንግ እየፈለኩ ነው እንትን ትራፊክ አየኝ እየነዳው ምናምን መኪና እንዳለው ነበር ያወራኝ ነበር። ቆይ አለኝ ብሎሻል ወይስ እየነዳው? ላይክ እኔ አሁን ለምሳሌ እኔ መኪና ይዛለሁ አንዳንዴ፣ ግን አንዳንዴ ደግሞ በታክሲ ሄዳለሁ። ሶ ምንም ማለት አይደለም። እና የራሴ መኪና ነው ብሎ ዋሽቶሻል ነው ወይስ? አይደለም የራሴ ነው ማለት ነው። ከመገናኘታችን በፊት በብዛት እንደዋወላለን በየቀኑ ረጅም ሰዓት እናወራለን ምናምን፣ ግን ብዙውን ጊዜ በቃ እየነዳው ነው እንትን እያልኩ ነው ምናምን እንደዛ ይላል። ኦኬ ሞስት ኦፍ ዘ ታይም እንደዛ ይላታል ማለት ነው። ኦኬ ሶ የራሱን ያልሆነ መኪና እንዴት እንደዚህ ያህል ይነዳል ብለሽ አስበሽ ነው? ግን ዳዝን ጋራንቲ ግን እሺ እሱን እሺ ታዩ እንጠይቀዋለን በኋላ ላይ ሌላ ኤኒ ተርኖፊዮናልሽ በቃ ሌላ አላውቅም። ከአሜሪካ ከመጡ ሰዎች ጋር ነው የምሰራው ምናምን ብሎኝ ነበረ እና ሳገኘው አልመሰለኝም። እሱን እርግጠኛ ሆኜ መናገር ባልችልም ይመስል ነገር የለውም። አንቺ ጸጉር ያለው ሰው ብቻ ነው እንዴ ከአሜሪካ ጋር የሚሰራው? ቆይ ላይክ ስልሽ ስታይ አሁን እንዳልሽኝ ከሆነ ከአሜሪካኖች ጋር ሰራለው ነበር ያለሽ፣ ግን ደግሞ አጠገቡ ከቀረብሽ በኋላ አልመሰለሽም ብለሽኛል አይደለም? ምኑ ነው ሞር እንዳይመስል ሰራተኛ ከአሜሪካኖች ጋር ሰራተኛ የማይመስልበት ነገር ምንድን ነው? በምኑ ልትይ ቻልሽ? ማለቴ ምኑን አይተሽ ነው? በቃ አነጋገሩ ምን ትክክል በቃ እንትኑ አይመስልም ብቻ እንጃ። እሺ ይሄ እሺ ዲቤተብል ነው። ላይክ እውነቱንም ውሸቱንም ሊሆን ይችላል። ራሱን ዲፌንድ ሊያደርግ ይችላል። ሶ ሲለያዩስ እንዴት ነበር? እሺ ቆይ ዴቱ ከነዚህ ውጪ እንዴት ነበረ? በቃ የመጀመሪያው ነገር ፈርስት ኢምፕሬሽን ያበላሸው ምንድነው? እንዴት ነው እሱ የሚያስረበት እምነት እኔ ልወደው ይችላል። በቃ እሱ አፍሮ እሺ እኔ ምንም ልለት አልችልም። ሶ እነዚህ ናቸው ምክንያቶችሽ? ኦኬ ስለዚህ እስኪ እሱ አይደለም ግን እነዚህን እንዳለ አሳልፈሽ ላይክ ዴት ሁለተኛ ዴት ለመውጣት ፈቃደኛ ከሆናችሁ እኛ እንሸፍነዋለን የዛን ዴቱን ወጪ። ሶ ፈቃደኛ ነሽ? አይ አይደለሁኝም። በጣም ይሄን ያለ ያስነበረሽ 30 ሰከንድ ቆይ ውስጥ ድጋሚ እንጠይቃለን። አስቢ። ይሄ ልጅ እውነትም ከአሜሪካውያኖች ጋር የሚሰራ ልጅ በጣም ታታሪ ልጅ ሊሆን ይችላል።
እንደ ግስ በጣም የሚገርም ፎቶ ኤዲተር ሊሆን ይችላል። አስቢ ውስጥ አሳምኖሻል እኮ በፎቶ በዚህ ደግሞ ለፊቸርም ደግሞ ፋይናንሻሊ ስቴብል ሊሆን ይችላል በደንብ እና ከዛ ውጪ ንግግሩ ምናምን እንዴት ነበረ ፐርሰናሊቲው? ያለው ደስ የሚል አይደለም፣ ግን ዞሮ ዞሮ በቃ ያመልክ የሚለመድም አይደለም። ይህ ጉዲ ወይኔ በላቸው። ኧረ በስመ አብ ኧረ በስመ አብ እናዝናለን። እኔ ወይ ራሴን ወይ የሆነ ነገር ነበር ነው ሚዩት አድርጎት ነበር ዘጋ። ኧረ በስመ አብ በጣም ክፉ ሰው ነሽ እንዴ! ዘግቶታል። ዘጋው። አሁን እያየሁት ዘግቶታል። እግዚአብሔር ወይኔ። ሄሎ ቤዛ፣ ሄሎ ቤዛ ይሰማል? እንግዲህ እሱ ገብቶ እንዲያናገርሽ ልናደርግ ነበረ። የፈጠነ ጆሮአችንን ነው የቀረጠፈን። አንቺ በጣም አሳቢ። ስለዚህ ነገር አልተሳካም። ሁለተኛ አይኑን ላይ አልፈልግም፣ አይኑን ላፈር ብለሻል። እንግዲህ ቪዲዮ ላይ ታየዋለህ። ቪዲዮ ላይ ሳይወድ በጉዳዩ ያዋል። እንግዲህ በጣም ይቅርታ ግን ላይክ ስልሽ አንዳንድ ሰዎች እንግዲህ የሚጠብቁት እዛው ሚውት አድርገው ሊከራከሩ ነው አይደለ? እሱ ግን የዘጋበት እንግዲህ እውነት ቢሆን ነው ብዬ አምናለሁ። ተጠሪዎች እውነት ሳይሆን አይቀርም። ያደረገው ነገሮች እውነት ሊሆን ይችላሉ። በጣም እውነት ነው። በጣም መቶ አንቺ በጣም እኔ እንጃ እኛ አንደርስታንድ ልናደርገው ማንችል የሆነ ያየሽው ነገር ቢኖር ነው። ግን በጣም ቴንኪው ለታይምሽ በጣም እናመሰግናለን። ቴንኪው ቻው። ቀጣይ ዴት ላይ አሪፍ ሰው እንዲያጋጥምሽ እንጸልያለን። በቃ እናመሰግናለን። እንቆቅልሽን ገብተሽ ፎሎ ማድረግ እንዳረሺ ቲክቶክ ላይ ባይመች ቻው ባይ። ያበደ ነው እናት በስማ ወንዶች እባክህ እንደዚህ አይነት ውሸት አይዋሽም። በቃ እንደዚህ አይነት ቀለል ያለ ውሸት ሊዋሽ ይችላል፣ ወይ ደግሞ ጀስቲፋይብል የሆነ ውሸት አትዋሹ። ሲጀመር እንዴ ከዋሻችሁ ደግሞ ጎበዝ ውሸታም ሁኑ፣ ተለማመዱ ምናምን እንዴ አይደለም። እኔ አንመክርም። አንድ ግልንገር የሚከራከር መስሎኝ ነበር፣ በእውነት የሚከራከር መስሎኝ ነበር። እንድታውቀው ያክል ይኸው እንድታውቀው ያክል በሙቀት ነው የሰራነው። አዎ በስ ካያችሁን ጨለማ ሆነናል። በሙቀት እየተለበለብን የሰራ ነው። አቃጠልከን፣ አዋረድከን። ለማንኛውም እንቆቅልሽ ነበር። ይመቻችሁ።